በተወለድክበት ባደግክበት ሀገር በትግራይ ምድር ሙስሊሞች በግፍ እየተጨፈጨፉ ሞቶም መቀበሪያ እያጡ ቁርአን እየተቃጠለ መስጊድ እየተቃጠለ አንድ ጊዜ ወጥተህ ድምፅ አልሆንክም። ግን አሁን በራስህ ሲመጣ ደቂቃ እንኳን አልፈጀብህም። እየሮጥክ ከመተህ ቪዲዮ ሰራ። እኛ ሙስሊሞች ግን አንተን እንደዚህ ኤክስፔክት አድርገን አናውቅም፣ ለደቂቃ እንኳን ማለት ነው። በሃይማኖት በምን ትመጣለህ ብለን አላስብንም ነበረ። ግን አንተ ይኸው አደረግከው። እኛ ሙስሊሞች በጣም ነበር የምንወድህ። አንተ ደግሞ በምላሹ እኛን መልስ ስለወጋህን እናመሰግናለን። ምላሻችንን አግኝታለን። ለእሱ የምታሽቃብጡ ሙስሊሞች ይኸው አምባሳደር ያደረጋችሁት ይኸው በአርሲ ሙስሊሞች ላይ ሞትን እያወጀ ነው ያለው። ለእነሱ ፍትህ አያስፈልጋቸውም አይደለም እኮ ያስፈልጋቸዋል። ኦኬ አንዱ ነው። በጣም በርካታ ሌላም አለ። እስኪ ሌሎችንም እንስማቸው። አይደለም በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ እያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራሁ እንግዲህ እንዳያችሁት አዶናይ በዛሬው ቀን አርሲ ላይ የተፈጠረው ነገር ትክክል አይደለም ብሎ ተቃውሞውን አሰምቷል። በዚህ ቪዲዮ ምክንያት ደግሞ ህዝበ ሙስሊሙ ትልቅ ቁጣና እንዲሁም ትልቅ ትችቱን እያቀረበበት ይገኛል። አክሱም ላይ የተፈጠረው ነገር ትክክል ነው ወይ እያለ አክሱም ላይ የተፈጠረው ነገር ትክክል አድርገን የተቀበልከው መርጦ አልቃሽ ነው እያለ እየተቃወመው ይገኛል። ኮሜንቱን እንዳጠቃላይ ላይ ገብታችሁ ብታዩ ከመቶ 90% አክሱም እያለ ነው ማለት ነው። እንግዲህ አዶናይ ህዝበ ሙስሊሙ ምን ያህል እንደምንወደውና ምን ያህል እንደሚያከብረው ታውቃላችሁ። አዶናይም ደግሞ ኢንተርናሽናል መሆን ይፈልጋል። ኢንተርናሽናል ለመሆን ፍላጎት አለው። እንግዲህ ኢትዮጵያ ውስጥ እንደ ኢንተርናሽናል ነው የሚታየው። በሁሉም ህዝብ ዘንድ ተወዳጅነት ያለው ልጅ ነው። በእንደዚህ አይነት ነገር ባይገባ። በነገራችን ላይ ሙስሊሞች አክሱም ላይ በተፈጠረው ነገር ብዙም ጫና አላሳደሩበትም። ለምን ቪዲዮ አሰራህ ምናምን ብሎ ብዙም አልተጫኑትም። ለምን መሰላችሁ? ኢንተርናሽናል እንደ ኢንተርናሽናል ስለሚታይ በሌላው ቁጣን ያስነሳል በሚል ሀሳብ መሪ እንትን አላሉትም። ትችታቸውን አላቀረቡበትም። ለምን ድምፅ አልሆንክም ብሎ አልወቀሱትም። እንደ ኢንተርናሽናል ስለሚያዩት ነው። በዛ ላይ ቀን ደግሞ ይህን ቪዲዮ ሲሰራ መርጦ አልቃሽ መስሎ ታይቷቸው እኔ ምን ብያችሁ ነበር? እስካሁን ድረስ በትዕግስት ቪዲዮ ያልሰራሁበት ምክንያት ሰምታችሁታል። እያቀረቡ ይገኛሉ። እንግዲህ አክሱም ላይ የተፈጠረው ነገር ህሊና በአክሱም ላይ የተፈጠረው ነገር ድምፅ ለመሆን ሙስሊም መሆን አይጠበቅብም። ህሊና ብቻ በቂ ነው። የህሊና ጉዳይ ነው። አንድ ሰው በአገሩ በቄ በተወለደበት በቄ የፈለገውን እምነት እንዳይከተል በፈለገው እምነት እንዳያምን የሃይማኖት እምነቱን እንዳያከናውን እንዳይሰግድ እንደውም በተጨማሪ በተወለደበት በቄ በስፍራው እንዳይቀበር ከማድረግ ከዚህ በላይ ከመጮክን ከዚህ በላይ ጩክን ከዚህ በላይ በደል የለም። ይሄንን ደግሞ ለመቃወም ህሊና ያለው ሰው ብቻ በቂ ነው። ግዴታ ሙስሊም መሆን አይጠበቅብን። አዶናይ ይህን ነገር አልተቃወመም። ለምን አልተቃወምም ብሎ ህዝበ ሙስሊሙ ጫና አላሳደረበትም። ለምን ኢትዮጵያ ውስጥ እንደ ኢንተርናሽናል ስለሚታይ ማለት ነው። ግን ይህንን ቪዲዮ ሲሰራ ለምን ሰራህ አይደለም የሁሉንም በደል እንዴት በእኩልነት አታይም በሚል ሀሳብ ነው ይህንን እየተቃወሙት ያሉት። እና አክሱም ላይ የተፈጠረው ነገር ትክክል ነው። አክሱም ላይ ያለው ህዝብ ሙስሊሙ እየተረገጠ ነው፣ እየተጨቆነ ነው፣ በሃይማኖቱ በጣም ብዙ በደል እየደረሰበት ነው። ለሱ ቪዲዮ ሳሳ እንዴት ለዚህ ቪዲዮ ትሰራለህ? መርጦ አልቃሽ በማለት ተቃውሞችን እንደምታዩት ልቅልቅ እያደረጉት ይገኛሉ። አዶናይ በዚህ ጉዳይ መልስ መመለስ አለበት ብዬ ነው የማስበው። እኔም በጣም መልስ መመለስ አለበት ብዬ ነው የማስበው። እኔም በጣም በብዙ ቪዲዮ ስላለ የሰጠውስ መልስ ምንድን ነው? የሰጠውን መልስ ደግሞ ይሄ ቪዲዮች በጣም ብዙ ቪዲዮ ነው ያለው። ሁሉም ቪዲዮዎች አሉኝ። እኔ ግን ያው በሰፊው ዩቱብ ላይ እሰራላቸዋለሁ። በጣም የሁሉንም ሀሳብ ሁሉም እዛ ጋር የጠቀሰውን የእሱንም በኋላ እሱን እንሰራበታለን። ችግር የለውም። ለማንኛውም ይሄን ቪዲዮ በጣም በርካታ ሙስሊሞች አካውንቱ ላይ ያው ኮሜንት ጻፉ፣ ፍትህ ለአክሱሞች ምናምን ብሎ ጠየቁ። የሰጠውን መልስ ምንድን ነው? ከትንሽ ጊዜ በኋላ ወጥቶ ደግሞ የተናገረውና የሰጠውን መልስ ቪዲዮ እንስማው እስኪ። ምን ብሎ ነው የመለሰው? እንደምን አላችሁ? አሁን ያው ዝናብ እየመታ ነው ያለው። ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ አሽሙሩን ተመልከቱ። ዝናብ እየመታ ነው። ዝናብ እንግዲህ ፈጣሪ ነው ዝናብ እንዲጥል ያደርገው አይደል? ፈጣሪ ዝናብን ያዝንባል። ዝናብ ከሌለ ደግሞ እንግዲህ ዝናብ የለም። ይሄ የፈጣሪ ስራ ነው። ተመልከቱ እንግዲህ በአሽሙር ምን እያለ እንደሚያስተላልፍ። ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል፣ ዝቅ ያደርጋችኋል። ይህ ደግሞ ህይወት ይባላል ጋይዝ። እዚህ ዓለም ላይ የሚቆይ ነገር የለም። ልክ እንደዚህ ዝናብ። ስለዚህ እንደዚህ ነው። ዝናብ ይዘንባል፣ ዝናቡም ይሄዳል። ከዛ በኋላ ፀሐይ ይወጣል። ሰውም እንደዚህ ነው። ይመጣል፣ የፈለገ ይመጣል፣ የፈለገ ይሄዳል። ለእናንተ እኔ ኬር አይሰጠኝም፣ እንደፈለጋችሁ ነው መልክቱ። ልክ ነኝ አይደለም? ስለዚህ እናንተ ፍትህ ለምን ለሙስሊሞች አልጠየቅም፣ ለአርሲ ብቻ ለምን ጠየቅ የምትሉት ነገር ለእኔ ኬር አይሰጠኝም ነው። ልክ ነው አይደለም? እኔ እንደተረዳሁት ልክ ነኝ አይደለም? ይሄ ነው በአሽሙር ነው መልክቱ ማለት ነው። ኦኬ
ነገር ጊዜያዊ ነው፣ መጥፋቱም አይቀርም። ህይወት ሁሉ የሚያደርጋት ደግሞ ይህ ነው። እናንተ ብቻ ትዕግስት አድርጋችሁ ትጠብቃላችሁ። አያችሁ፣ ምግቡን እየበላ እናንተ ብቻ ትዕግስት እያደረጋችሁ ትጠብቃላችሁ እስከሚጠፋ ይላል። ስለዚህ ያው ትጮኻላችሁ እንጂ ያው ከዛ በኋላ ይጠፋል ማለቱ ነው። ከዛ ከቀናት በኋላ ደግሞ ያው 6 ሚሊዮን ገባ። 6 ሚሊዮን ሲገባ እንግዲህ በትልቁ አለ የተባለ ድግስ ፓርቲ ስንትና ስንት ብር በትኖ እንግዲህ 6 ሚሊዮን ገብቻለሁ ብሎ ዱባይ ላይ ያዙን ልቀቁኝ ሲል ነበር። ሳወላላ ሙስሊሙ እንዴ ያለና እንዴት ቢንቀን ነው እኛ እንግዲህ ይኸውልህ ብለው እኛ ቪዲዮ አልሰራንም። በነገራችን ላይ እኛ ቪዲዮ አልሰራንም። ትልቅ ፎሎ ያላቸው ሰዎች አልሰሩም እና ራሳቸው በኮሜንት እዛ ላይ እስካሁን ድረስ እንዴት ነው ይሄን ቪዲዮ የሚሰራው ምን ያህል ቢንቀን ነው ብለው አንፎሎ ቻሌንጅ አስጀመሩ ማለት ነው። እኛ አይደለንም ራሳቸው። ከዛ አንፎሎ እኛ እንኳ ብዙ ጊዜ አንፎሎ ቻሌንጅ አስጀምሩ ሙቤ ተናገር ስተው የሰው ልጅ ነው፣ እድል ስጡት። ሰው ልጅ ይሳሳታል፣ ያጠፋል። ላላ እውነት እንዳለው ከሆነ አይቶት እንዳይሆን ይችላል። አሁን ወጥቶ ቪዲዮ ይሰራና ይቅርታ ይጠይቃል፣ ወይንም ለአክሱሞች ቪዲዮ ይሰራላቸዋል። ታገዙ ስላቸው ነበር። በትክክል ታገዙ፣ አቸኩሉት ነው ወንድሞቼ። አላየውም፣ ድንገት አይቶት አሁን ወጥቶ ቪዲዮ አላየሁትም፣ ስላላየሁት ነው ይህ ነገር አልሰማውም። ስለዚህ ፍትህ ለአክሱም ሙስሊሞች ብሎ ይሰራል ብዬ ጠብቄ ነበር ግን አሁንም ወጥቶ የሰራው ቪዲዮ ከ6 ሚሊዮን ተመልሶ ወዴት ያስገቡት ማህበረሰቡ። እስኪ የሚሊዮን እንመልከት። ትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም፣ ልክ እንደ ዝናብ። ከዛ እሱ ወጥቶ ይሄን ቪዲዮ ከሰራ በኋላ ሙስሊሙ አስቀየመው። ወጣቱ እየተነሳ እንደዚህ አይነት ቪዲዮ መስራት ጀመረ። ይሄን ቪዲዮ ከሰራ በኋላ በደንብ ተከታተሉ፣ ኮፕሊንግ አድርጉ፣ ታብታብ እያደረጋችሁ አይደለም። ይሄን ቪዲዮ ከሰራ በኋላ እንዴት ቢንቀን ነው ይሄ ልጅ? ኦኬ እኛ እኮ እንደዚህ ነበር ያሰብነው። አሁንም እኮ ፍትህ ይጠይቃል ብለን እየጠበቅን ነበር። ጠበቁት። አረ ቻሌንጅ አስጀመሩ በኮሜንት እኛ የሰራነው ቪዲዮ ላይ እኛም በኮሜንት አረ ቻሌንጅ አስጀምሩ ሙቤ አረ ተው ተው እያሉ ቆዩ። ታገዙ፣ ሰብሩ፣ ያጀማ እድል ስጦት እያልኩ ነበር። አሁን የባለጠ ንዴታቸው ባሰ ማለት ነው። ይሄ እንዴት ቢንቀን ነው እንደዚህ ምናምን ብለው ወጥቶ የሰሩትን ቪዲዮ ደግሞ እንመልከት። ይሄ የኔ የሙቤ አይደለም፣ የሌላው ጠቅላላ የሙስሊሙ መልስ ነው። እሺ ኦኬ፣ የታለ ቪዲዮ? እሺ ሰብሩ ሾያ ጠይቅ። ይኸውና ቪዲዮ ይኸውና፣ እንስማ። ለትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም፣ ልክ እንደ ዝናብ በአንዴ ትጎርፉና ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እና ቪዲዮን ስሙት። አሁን ያው ዝናብ እየመታን ያለው ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል፣ ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል። እና እንዳያችሁት ነው ቪዲዮን ማለት ነው። አዶናይ አሁን እኛንን ፕሮፌሽናል የምናደርግህ ማለት ነው። ጠብቅ፣ ይሄ መልስ ለራስ ይመለስልሃል። ቪዲዮን በደንብ ሼር፣ ኮፒሊንግ፣ ሪፖስት አድርጋችሁ ሁላችሁም እየሰራችሁ ቪዲዮ ፖስቱ ማለት ነው። የፎሎ ማንሳት ቻሌንጅ ጀምረናል። ሁላችንም እያነሳን ነው፣ አንዳችንም ሙስሊሞች እንዳንቀር ማለት ነው። ከዛ በኋላ ምንድነው የተፈጠረው? 6 ሚሊዮኑ ባከበረበት በሁለተኛው ቀን ነው ከአንድ 6 ሚሊዮን ባንዴ 5.9 ምናምን አስገቡት። እንጃ ስንት እንዳለ ነው ያላቅም። አይዶን ነው። ለማንኛውም ከዛ በኋላ እንግዲህ የተለያዩ ሰው ወንድሞቻችን እህቶቻችን ይወጡ በጣም ብዙ ቪዲዮ ተሰሩበት ማለት ነው። አሁንም ለነዚህ ወጥቶ መልስ ሰጣቸው። ምንድን ነው ደግሞ ወጥቶ መልስ የሰጣቸው የሚለውን እንስማ። አሁንም እንደዚህ ፎሎ ቻሌንጅ ጀምረናል፣
እንደዚህ አንፎሎ እያደረግን ነው። እንዴት ለፍትህ ለአክሱም ሙስሊሞች ብላ አትጠየቅም? ፍትሀዊ ለምን አትሆንም? እኛ ፍትሀዊ ትመስለን ነበረ እስካሁን ድረስ የጠበቅን ነው ብሎ በጣም እንግዲህ ተናዶ ብዙ ሰዎች ሰሩበት። ቪዲዮዎቹ ደርሶታል። ይህ በነገር እኔ ያለሁት ዱባይ ነኝ፣ እኔ ያለሁት አሜሪካ ነኝ ምናምን። እኛም ሁሉም ሀገር ዓለም ዙረን አይተናል። የትም ሀገር ስትሄዱ ፎሎ ካረጋችሁ ያላችሁበት ሰዎች ፎሎ የእናንተን ቪዲዮ ሪፖስት ላይክ የሚያደርጉት ከሆነ የትም ይደርሳቸዋል። እኔ አሁን ጀርመን ስላለው ማለት ኢትዮጵያ ላይ ወይ ዱባይ ላይ ሳውዲ ላይ የሚከሰተው ነገር አላይም ማለት ነው። የጀርመን ቪዲዮ ብቻ ነው ይመጣልኝ ነው ምንድን ነው? እንደዛ ነው። ስለዚህ ማንን ነው ሰዎችን እያታለን ያለ ነው የሚለውን እናስብ። እሺ እስኪ እሱ ደግሞ ወጥቶ የሰጠውን መልስ እንስማው። ሀገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች እኛም እንፈልጋለን፣ ይሄን ነበር ስንጠብቅ የነበረው። ግን ማብራሪያው ምንድን ነው የሚለውን እንስማ። በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። የተናደዱበት ምክንያት የታወቀ ነው። ለምን ፍትህ ለአክሱም ሙስሊሞች ሳትጠይቅ ለአርሲ ላይ ፍትህ ጠየቅ? እዛ ጋም እየተገደሉ እየተጮኩኑ ያሉት ወገኖችህ ነው። የተወለደበት ሀገር ላይ ለዛው ቋንቋው ነው እንግዲህ አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ምን ትላላችሁ? እዚህ ጋር በኮሜንት ዋሽተዋችኋል፣ አስመሳይ ነው አይደለም የሚለውን በኮሜንት እዚህ ጋር ራሳችሁ መልሱ። ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። እዚህ ጋር ያላችሁ ሰዎች ነው አይደለም ፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድን ነው ይህ ሁሉ እየተፈጠረ ያለው? ግን ፎሎ ቻሌንጅ ከመጀመሩ በፊት ብዙ ጊዜ ፍትህ ጠይቅ፣ ይሄ ነገር ትክክል አይደለም፣ አግባብ አይደለም ብለው መልእክት አስተላልፈዋል። ብዙ ቪዲዮ ሰርተዋል። እየጠበቁት ነበረ። ግን እንደ ንቀት ሆኖ ሲያዩ ነው ያን ነገር ቻሌንጅ ያስጀመሩት ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለ ራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎች መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድን ነው እነዚህ ሰዎች በአዶናይ እዚህ ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ። ከ500,000 በላይ እይታ አለኝ እና ይህ ሁሉ እይታ ሲመለከቱ እንግዲህ ድምፅ እንደሆንላቸው ይፈልጋሉ። ምክንያቱም በነገራችን ላይ አንድ ነገር ልታውቁት፣ አንድ ሰው 10 ሚሊዮን 2 ሚሊዮን 3 ሚሊዮን ስላለው አይደለም። እናንተ የምትሰሩት መልእክት ጥሩ ከሆነ ተደራሽነት ካለው በሚሊዮን ይታይላቸዋል። እንደዛ ከሆነ እኛ ገና 1 ሚሊዮን ገና ሚሊዮን ሳንገባ 100,000 ምናምን እያለን በሚሊዮን ይታይልን ነበር። ልክ ነኝ አይደለም? ልክ ነኝ አይደለም? ገና 100,000 50,000 እያለን ገና እንደጀመርን ዛሬ በሚሊዮን ገብተን ሳንሆን ከሚሊዮን በፊት እያለን ቪዲዮቻችን በሚሊዮን ይታዩ አልነበረ? 500 አይደለም 100 ምናምን ሺህ እያለን ገና 50,000 እያለን በሚሊዮን ነበር ቪዲዮችን የሚታየው። ለምን? መልእክታችን በአግባብ ለማህበረሰቡ እንዲደርስ ስለምናደርግ ወሳኝ የሆነ ነገር ነው። በቃ ቲክቶክ ምንድን ነው የሚፈልገው፣ ምን ማድረግ አለብን የሚለውን ነገር ስለምናውቅ፣ ስለዚህ እናንተ 6-7 ሚሊዮን አያስፈልጋችሁም። ቪዲዮችሁ 500,000 300,000 200,000 ልንታይ። የእናንተ ስራችሁ ነው የሚወስነው። በነገራችን ላይ እዚህ ጋር ትክክል አይደለም፣ ልክ ነኝ አይደለም? ታዲያ እኛውን ለምንድን ነው 1 ሚሊዮን እያለን ከሚሊዮን 2 ሚሊዮን የሚታየልን? መልክቱ ነው። በቃ ቀጥሉ። የተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር አለመግባባቱ የተፈጠረው የቱ ጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ
ወደ 6 ልጆች አሉኝ። ኦኬ እኔ የማግዛቸው እኔ ሰፖርት የማደርጋቸው ህይወታቸው ወደኋላ እንደማይ አሁን እነዚህ ልጆች ከአክሱም ጋር ምን አገናኛቸው? ማለት ሁላችንም በግላችን የምንሰራው መልካም ስራ አለ፣ እኛና ፈጣሪያችን ብቻ የሚያውቀው። እዚህ ጋር ያለን ሰዎች እያንዳንዳችሁ የምትሰግዱት በጎ ስራ አለ ለፈጣሪ ብላችሁ፣ ነገ ፈጣሪ በዚህ ስራዬ ይደሰታል ብላችሁ ሰው እንዲሰማላችሁ ማትፈልጉት ሚስጥር አለ። ኸይር ስራ የሚባል አላህ እንዲደሰት ፈጣሪ እንዲደሰትብኝ ሰው ማወቅ የለበትም። ዛሬ ስላበላው አብልቻ ያለው ብዬ የምናገሩ ሚዲያ ላይ ወጥቻ አያስፈልግም። ስላጎረስኩ ዛሬ አጉርሻለሁ፣ የክሌን አብልቻለሁ፣ የክሌን አልብሻለሁ፣ ለይከሌ እንደዚህ አርግቻለሁ ብሎ የሚልት ሰው ከፈጣሪ ዘንድ አገኘዋለሁ ብሎ ሳይሆን በራሱ ስለሚተማመን ነው። በቃ ለራሱ ነው ያደረገው እንጂ ለፈጣሪ ብሎ አይደለም። አንድ ሰው ይሄን ነገር የሚያደርገው ልክ ነኝ አይደለሁም መልሱ። አቅል ያላችሁ እዚህ ጋር በአግባብ ኮሜንት ላይ ጻፉ። አይደለም ተሳስተሃል በሉኝ። ሳህ ወላላ ይኸው ቀጥሉ። መለስ ለማረጋገጥ የማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ነው። እንደ ኤክስኪውዝ እየተጠቀምከው ነው። ከይቅርታ ጋር ይሄ ለእኔ እንደ ኤክስኪውዝ ነው። እዛች ጋር ለእኔ ማሳደጋቸው የማበላቸው ልጆች አሉ እና ስለዚህ እነሱ ቢዚ አርግቶኝ ነው በእነሱ የተነሳ ምናምን እንደዛ ነገር ብሎ ነገር የለም። ገባችሁ? ይሄ እንደ ኤክስኪውዝ ነው ለእኔ የማየው። እናንተ እንደፈለጋችሁት፣ እኔ እንደ ኤክስኪውዝ ነው። እነዚህ ልጆችን አጋጣሚ ተጠቅሞ እነዚህ ልጆች እንደዚህ ያረኩ ለእነዚህ መልካም ይዋልኩ ስለሆነ ማላጣት ነው አለኝ። ስለዚህ ዛሬ የሰጠህ ፈጣሪ ከረሳኸው ሳታመሰግነው፣ በመጀመሪያ የሰው ልጅ ፈጣሪው ማመስገን አለበት። በመጀመሪያ ፈጣሪን አመሰግናለሁ፣ እንደ አንድ አማኝ ፈጣሪን አመሰግናለሁ ከሰጠኝ ላይ አሁን ላይ ይሄን ግድግዳ ጋር ላሳልመው መሰል ይሄንን ስልክ አስተግፍሩላህ። هنا عليك አለቅ አላህ ያደረገው ማንም ዝቅ ያደረገው። እመኑኝ እመኑኝ እመኑኝ። እኔ ይሄ የፈለጋችሁት ምዬ ነገራቸዋለሁ። አላህ ከፍ ያደረው ፈጣሪ ከፍ ያደረገው ማንም ዝቅ ያደረገው። ፈጣሪ ደግሞ ዝቅ ያደረገው ማንም ከፍ ያደረገው።
ዝቅ ያደርገው፣ ማንም ከፍ ያደርገው። እንቀጥል፣ እንስማ። ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል የማደርግበት ጊዜ የለኝም። እናንተ እንደምታስቡት እኔ ጊዜ የለኝም። በነገራችን ላይ እኛም ውጭ የምንኖረው ስራ አለን። በቀን 8 ሰዓት 10 ሰዓት 12 ሰዓት እንሰራለን። ኃላፊነት አለብን፣ ልጆች አለን፣ ብዙ ኃላፊነት ያለብን ሰው ነን። ግን እዚህ ጋር ቲክቶክ ላይ የመጣ ነው ማህበረሰቡን ለማገልገል በጎ ስራ ለመስራት ነው። ግን ምንም ቢሆን የተወሰነ ሰዓት ምንድን ነው ምን እየተከሰተ ነው ምን አለ የሚለው አትሊስት እኔ ፎሎ ካረኳቸው ሰዎች የሰሩትን ቪዲዮ ገብቼ እመለከታለሁ። ለምን ስኮር እንኳን ማድረግ ጊዜ ባይኖረኝ ፉላን የከሊን ፎሎ አድርግቻለሁ። እስኪ ምን አለ እነዚህ ልጆች ሁሌ የሚሰሩት ስራ ያው እየተከታተሉ ጥሩ ነገር ይሰራሉ። ፌስቡክ ላይ የተወሰነ ቢያንስ እንኳን ለአንድ ለ30 ደቂቃ ገብቻ ያለው ምን አለ የሚለው ነገር ፌስቡክ ላይ ልክ ነኝ አይደለም? ሁላችንም አይደለም እሱ ክቡር ጠቅላይ ሚኒስትር ዶክተር አብይ እንኳን እየገባ እስኪ ምን አለ ሚዲያ ላይ እነ ሙቤ ምን ለቀዋል ብሎ እንኳን ያለ አገር እንኳን የሚመራ ፕሬዚደንት ኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። ቢካዝ እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎች ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ ኦኬ፣ እኔ የምኖረው ጀርመን ነው። ለምንድን ነው ስኮር ሳረግ የጀርመን ጠቅላላ ይመጣልኝ የሀገሬ ልጆች ነው ስኮር ሳረግ። ለምን እኔ ፎሎ ያረኳቸው ሰዎች የለቀቁትን ቪዲዮ ይመጣል፣ እዛ አካባቢ ቪዲዮ ይመጣልኛል። ለምንድን ነው አሜሪካ ያላችሁ እስኪ እዚህ ጋር መስክሩ። አሜሪካ ያላችሁ የሚመጣላችሁ የአሜሪካኖች ብቻ ነው ወይ ኢትዮጵያውያኖች ነው ይመጣላችሁ? መስክሩ እስኪ። ሳውዲ ያላችሁ ስኮር ስታረጉ የአረቦች ብቻ ነው ይመጣላችሁ? ኢትዮጵያውያኖች አይመጣላችሁ? ሳውዲ ያላችሁ፣ ዱባይ ያላችሁ ስኮር ስታደርጉ የሚመጣላችሁ የአረቦች ብቻ ነው? የኢትዮጵያውያኖች የእኛ ቪዲዮ ይደርሳችሁ አይደለም? እኛ ጀርመን ቁጭ ብለን የእኛ ቪዲዮ ምናምን አይደርሳችሁም? ይደርሳችኋል። ካናዳ ቁጭ ብላችሁ ስኮር ስታደርጉ የሚመጣላችሁ ካናዳ ላይ ብቻ ያለው ነው? ቻይና ያላችሁ እስኪ ኬት ሀገር እንደምትከተሉ እዚህ ጋር ጻፉ። ተመልከቱ። ኬት ሀገር ቻይና ሳይቀር ነው ይከተሉኛል። ኬት ሀገር ነው የኔ ቪዲዮ ለእናንተ አሁን የደረሳችሁ? ላይቭ ስትሪምን እያያችሁ ኬት ሀገር ነው? ሀገራችሁን ጻፉ። እስኪ እዚህ ውስጥ ጀርመኖች ነው ያሉት? ጻፉ ኬት ሀገር እንደሆናችሁ ሀገሩን ጻፉ። ዱባይ፣ ሳውዲ፣ ዩኤስኤ፣ ካናዳ፣ ቱርክ ይኸውላችሁ፣ ቶሮንቶ አያችሁ። እነዚህ ሁሉ ሰዎች ከየት ሀገር ነው ሙቤን እየተከተሉት ያሉት? ሰውን እኮ ምንድን ነው እኔ ምን የምታስቡት? ይሄን ያህል ሰው በቃ ወይ አረብ ሀገር ስለሚኖር ወይ የተለያየ ሀገር ስለሚኖር ሰው በቃ ከኛ በላይ አዋቂ የለም የምትሉ ሰዎች ታሳዝኑኛላችሁ። እሺ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉ ብዙ ሰዎች ምንድን ነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል ከዚህ በፊት ላይቭ ሲገባ ፍትህ ለአክሱም ሙስሊሞች ብላችሁ ጽፋችኋል አልጻፋችሁ? ሙስሊሞች እኔ ይሄን ነገር ያወቅኩት ዱባይ ላይ ቁጭ ብዬ 6 ሚሊዮንን ለማክበር እዛ ባለሁበት ሰዓት ላይፍ እንደ ድንገት ስገባ ፍትህ ለአርሲ ብላችሁ ስጽፉ ነው አርሲ ላይ ችግር እንዳለ የሰማሁት። ከዚህ በፊት ላይፍ ሲገባ ሙስሊሞች ፍትህ ለአክሱም ብላችሁ ጽፋችሁለታል አልጻፋችሁም? ጋይስ ጻፉልኝ። ጽፋችኋል አልጻፋችሁም? ጽፋችኋል አልጻፋችሁም? ላይፍ ሲገባ ከዚህ በፊት ፍትህ ለአክሱም ብላችሁ በየቪዲዮ በየላይፉ ጽፋችኋል አልጻፋችሁም? ጽፈናል እያሉ ነው ሁሉም ያው። ስለዚህ ከዚህ በፊት ለምንድን ነው አሁን ለአርሲ ሲባል ተነበበ፣ ለአክሱም ሲባል ግን እንዳላየ ማለፍ የሚባል ነገር አለ። አንዳንድ ኮሜንት እዚች ጋር
መጥፎ ነገር ሲጽሙ ጸረ እስላሞች ምናምን ሲመጡ ኮሜንቱን እንዳላየ ንቄ ያልፋቸዋለሁ። ገባችሁ? ልክ እንደዛ ነው። እንድታቁ ግልጽ እንዲሆንላችሁ ነው። እኔ የራሴ ሙቤ የሌላው ሀሳብ የፈለገውን ነገር መናገር ይችላል። እኔ እንዳንድ ሙቤ ያየሁትን የተሰማኝን ነው ምለውን ነው ማስተላልፈው። በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሀሳብ መጣ። ቪዲዮም ሰራው። ኦኬ ከዚህ በፊት ላይፍ ላይ በነበረበት ሰዓት ላይ እንግዲህ ሙስሊሞች እየገቡ አክሱሞች ላይ ሲደርስ ያን ነገር ሲደርስባቸው ፍትህ ለአክሱም ፍትህ አክሱም ላይ እየተጨፈጨፉ እየተገደሉ ስቃይና መከራ ላይ ያለባቸው ፍትህ ሲጠይ በል ሲሉት አልታየውም። አልፈለገም። ስላልፈለገ ነው። በቃ ስላልፈለገ ነው። እውነት የሰው ልጅ እኮ ምን ያህል ሀገር ሰው እውነቱን ተናግሮ የመሸበት ማደር አልፈለግኩም ማለት ምን ችግር አለው? አልፈለግኩም ብሎ መናገር ምን ችግር አለው? እዚህ ጋር ግን በአሽሙር ምናምን እንደዚህ ዋዮር ላይ ምን ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድን ነው? አዶናይ ለምንድን ነው አንተ ስለ አርሲ ሰርተህ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድን ነው ድምፅ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ብዙ ሰዎች ብዙ ቪዲዮ ሰርተው ይህን ነገር ለምን እነዚህ ሰዎች በጣም ታገዙ። ላይቭ ላይ ሲገባ ፍትህ ለአክሱም ፍትህ ለአክሱም እባክህን እንወድሃለን ፍትህ ጠይቅላቸው እያሉ የአክሱም ጉዳይ አሁን ነው እንዴ የተከሰተው? ምን ያህል ጊዜ ሆኖታል? የአክሱም ጉዳይ አክሱም ላይ መስጂድ ሰላት እንዲሰግዱ እነዛ ሽማግሌዎች ሲደበደቡ ያቺ ትልቅ ሽማግሌ ስትደበደብ ምን ያህል ጊዜ ሆኖታል? አሁን ነው እንዴ? የቆየ ነገር አይደለም። በተደጋጋሚ ላይፍ ላይ ሲገባ እየጻፉለት አይደለ እንዴ? ኮሜንት ላይ እየሄዱ የሰራው ቪዲዮ ላይ ፍትህ ለአክሱም እያሉ እየጠይቁት አይደለም እንዴ? ያ ሁሉ ኮሜንት አላየውም? ለምን እንዋሻለን? አንዳንዴ ነገ እኮ ፈጣሪ ፊት ሁላችን ቁመን እንተሳሰባለን የሚለው ነገር ብናስብ ጥሩ ነው። ቶቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታችሁ ነበረ። እና አይ ቲንክ ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ አይዋ እኛ ስህተቱ የቱ ጋር ነው የሚለውን እስኪ እንስማ። እስኪ እናንተ ስህተቱ እዚች ጋር ነው ያለው ብለዋል። ስህተቱ ያለው ነገር ትክክል ነው አይደል የሚለው እናንተ ፍረዱ። ይሄ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። ላይክ ታውቁታላችሁ፣ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁ። ፖለቲካ ውስጥ ሃይማኖት ውስጥ ካልገባ አሁንስ ለምን ገባ? የኔ ጥያቄ ነው። አይደለም ከዚህ በፊት ሙስሊሙ አንድ ሰው እንዴት ነው እባክህን ለባቡል ኸይር ይሄን ነገር ጠይቅ፣ እባክህን ለእንትና ይሄን አድርግለት፣ እባክህን። አንዳንድ ሰዎች ልመናና መለማመጥ የለመዱ ሰዎች ሰው ላይ እንኳን ግፍ ሲደርስ አይ እንትና ላይ ግፍ እየደረሰበት ነውና እስኪ መጀመሪያ ሰው ይለመነኝ ይለማመጠኝ፣ እባክህን ሙቤ ወጥተህ ፍትህ ጠይቅ ይበለኝ፣ እስከዛ ድረስ ጠብቃለሁ። ያ ሰው እንደፈለገ ለምን አይሆንም? የራሱ ጉዳይ። ይለማመጡኝ። ሰው ሲለምነኝ ሲለምንኛ ሲለማመጠኝ እግር ላይ ወድቆ ሲለምኑኝ ማየት ፈልጋለሁ። ይሄ ነው እውነት ለመናገር ልክ ነኝ አይደለሁም? በቃ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሀል ላይ ልጆችን የሚመግባቸው የሚያበላቸው ያንተ ልጆች አይደለም። ያው እነዚህ ልጆች የምታሳድጋቸው ልጆች ናቸው። እሺ። እና እነዚህ ልጆች የሚመግባቸው የሚያበላቸው የሚያጠጣቸው እላይ ያለው ነው። ሰማይና ምድር የፈጠረው ጌታ ነው። አንተ አይደለም። አንተ ሰበቡን ነው ምክንያቱን ነው የምታደርሰው። እሺ። ልጆችን የሚያበላቸው የሚያጠጣቸው የሚመግባቸው ከላይ ያለው ነው። አይ አንተ አይደለም። ልክ ነኝ አይደለም? እሱ ነው የሚያበላቸው የሚያጠጣቸው። እሱ ሰበቡን ነው የሚያደርሰው። ፈጣሪ ይሰጠዋል። ከሰጠው ላይ ለነዛ ልጆች ይሰጣል። አለቀ። ፈጣሪ ነገ ሲከለክልህ አንተን ሲወስድብህ የሰጠን ጠቃለ ሲወስድብህ ማን ነው የሚያበላቸው የሚያጠጣቸው? አንተ ነህ አይደለም። እኔ አሁን ሙቤ አለው ፈጣሪ ስራ ሰጥቶኛል። እየሄድኩኝ እየሰራው ከማገኘው ደሞዝ ላይ
ቤት ኪራይን እከፍላለሁ፣ መክፈል ያለብኝ እከፍላለሁ፣ ለልጆቼ አስቤዛ እገዛለሁ፣ የሁሉ ነገር አደርጋለሁ። ግን ማን የሰጠኝ? ፈጣሪ ነው የሰጠኝ ያን። አዎ እኔ ስራውን ሰበቡን አድርሻለሁ። ስራ እንዳገኝ ማን ያደረገኝ? ፈጣሪ ነው። ይህን ደሞዝ እንድከፈል ያደረገ ማን ነው? ፈጣሪ ነው። እኔ ሰበቡን እንበልና እኔ ዛሬ ሞትኩኝ፣ በቃ ሄድኩኝ፣ ቀኔ ደረሰ፣ ወደ አኽራ ሄድኩኝ፣ ሞትኩኝ። ስሞት የእኔን ልጆች አይበሉም አይጠጡም? አይበሉም አይጠጡም? ይበላሉ ይጠጣሉ። ለምን? እስከ ዛሬ ድረስ ሳበላ ሳይጠጣ የነበረው እሱ ነው። እኔ ሰበቡን ነው ማደርሰው። እኔ ከሞትኩ በኋላ እስከ ዛሬ ድረስ ሲያበላ ሲያጠጣ የነበረው ጌታቸው አላህ ፈጣሪ ያበላቸዋል፣ ያጠጣቸዋል። ስለዚህ እኔ ብሞትም ነገ እነዚህ ልጆች ይራባሉ፣ የሚበሉት ይጠጣሉ ብዬ አላስብም ከነጭራሹ። ለምን? ዛሬ የሚያበላቸው በእኔ ሰበብ አርግቶ ነገ እኔ ስሞትም በሌላ ነገር አርግቶ ያበላቸዋል፣ ያጠጣቸዋል። ሳሆለለ አዎ። ስለዚህ አሁን አንተ እንበልና ዛሬ ላይ ነገ ባትኖር ህይወት ቢያልፍ እነዚህ ልጆች አይበሉም አይጠጡም? ይጠጣሉ፣ ይበላሉ። ለምን? ያኔ እኮ አዶናይ ይሄ ልጆች እነዚህ ልጆችን ሲያበላቸው እንደ በጉ ይሰራላቸው ነበረ። ዛሬ ደግሞ እስኪ በቃ እኛ እናግዛቸው ብሎ ሌላ ይመጣል፣ እህትና ወንድሞች የሚያግዟቸው። ግን ያ ነገር እንዲያደርግ ማን ያደረገው? ፈጣሪ ነው ያደረገው እንጂ አንተ አይደለም። ለስጎ ካስገባውኝ ተጠዳ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። ይሄ ቪዲዮ በጣም ረጅም ቪዲዮ ነው። የ7 ደቂቃ ከምናምን ቪዲዮ ነው። በዚህ 7 ደቂቃ ውስጥ አንድ እንኳን ፍትህ ለአክሱም ሙስሊሞች አላለም። ተመልከታችኋል። በዚህ ጊዜ ውስጥ እንኳን አክሱምን ጠይቀው ለምን ፍትህ አልጠየቃችሁም እያለችኝ ነው ሙስሊሞች አንፎሎ እያደረጋችሁን እያለ በዚህ ጊዜ ውስጥ ሰምታችኋል። አንድ እንኳን ፍትህ ለአክሱም ሙስሊሞች፣ ፍትህ ለአርሲ ላይ ለሚገደሉ አላለም። 26 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ እዚህ ጋር ለማረም 6 ሚሊዮን ከቀናት በፊት ነበርክ፣ አሁን ወደ ታች ወርደሃል። እዚህ ጋር ግን ቪዲዮ ላይ አላስተካከልኩም። 6 ሚሊዮን ብለህ ስታከብር ነበር፣ አከበርክ። ከከበርክ ከቀናት በኋላ ዳውን ሄደሃል። የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት እየመረጥክ ነው። ለእኔ እየመረጠ ነው። ባይመርጥ ኖሮ ያ ሁሉ ጊዜ ላይፍ ላይ ሲገባ እነዛ ሁሉ ወንድምና እህቶቼ ላይፉ ላይ ፍትህ ለአክሱም ሙስሊሞች ጠይቅ እያሉ በየቪዲዮቹ ለወራት ሲጽፉለት ነበረ። መልስ አልሰጣቸውም። ኢግኖር አርግቷቸዋል። ሙሉ ለሙሉ ንቆ ወጥቷቸዋል። ይሄ ነው ያለው ነገር። እውነት ነው። ሀቅ ነው። ላይፍ ላይ ሲገባ ልክ እኔ እዚህ ጋር ላይፍ ገብቼ እንደሚጽፉልኝ እኔ እዚህ ላይፍ ላይ ገብቼ ከቀናት በፊት አርሲ ላይ ሲከሰት አልሰማው። አዎ ግን ላይፍ ላይ ስገባ ሙቤ ለአርሲ ፍትህ ጠይቅ ብላችሁኝ ወጥቼ ቪዲዮ በንጋታው ሰርቻለሁ። አርሲ ላይ በግፍ ለተጨፈጨፉ ወገኖቼ ፍትህ ጠይቃለሁ እንደ አንድ ሙስሊም አማኝ ተከታይ ብዬ ወጥቼ ቪዲዮ ሰርቻለሁ እዚህ ኮሜንት ላይ። እሱም ላይፍ ሲገባ ፍትህ ለአክሱም ሙስሊሞች እያሉ በተደጋጋሚ ጠይቀውታል፣ በተደጋጋሚ ነግረውታል። ይሄን ነገር እየካደ ነው ያለው። በነገራችን ላይ ቤት አለብኝ ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ አሁንም እዚች ጋር እንደ አንድ እዛች ጋር ያው ልጆቹን በቃ እነሱን እንደ አንድ እኔ በእነሱ ቢዚ ሁኜ በእነሱ ምናምን በእነሱ በቃ አለ አይደለም እነዛች ጋር የማበላቸው የመጣጣቸው የማሳድጋቸው ልጆች ስላሉ እባካችሁን በቃ ተውት፣ ይሄን ነገር እርሱትና በቃ እኔ የማገኘው ገንዘብ ለእነሱ ነው አይደለም። አሁንም ቢሆን የሚያበላቸው የሚያጠጣቸው ሰማይና ምድር የፈጠረው ጌታ ነው፣ አንተ አይደለም። አንተ ሰበቡን ነው የምታደርሰው። ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን አያችሁ። እዚህ ጋር በደንብ ኮፒሊንግ አድርጎ የጀማ ኮፒሊንግ አድርጎ አትሞክሩ። እዚህ ጋር ሌላ ነገር እየሞከራችሁ ያላችሁ ከታች አትሞክሩ። ኮፒሊንግ አድርጎ ጀማ
በደንብ ኮፒሊንግ አድርጉኝ። እኔ መናገር ያለብኝ እናገራለሁ። ሁሌ እንደተናገርኩ ነው። እሺ ኮፒሊንግ አድርጎ ጀማው አድርጎ ቤተሰብ እውነት ቢመራችሁም እውነቱ ዋጡት። እውነት ነው። እኔ ለሚከተሉኝ ወደውኝ ለሚከተሉኝ ሙቤን ለሚከተሉ እህትና ወንድሞቼ ያለውን ነገር ግልጽ ማድረግ ግዴታ አለብኝ። ለምን ይሄ ነው እኔ እስልምና ያስተማረኝ። ኩሉ ራዕን መስኡሉን አን ረዕየቱ፣ ሁሉም ለኃላፊነቱ ይጠየቃል። እዚህ ጋር የሚከተሉኝ ሰዎች ምንድን ነው ያለውን ነገር ሙቤ ምን ያስባል ሚለውን ለእነሱ ግልጽ ማድረግ አለብኝ። እሺ ይሄ ነው ፖይንት። እኔ እንሂድ እንቀጥል። እስካሁን ድረስ ፍትህ ለአክሱም አልጠየቅም። ብታሰሙት እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። አማክራችሁታል? አላማከራችሁትም? ቪዲዮቹ ላይ ሄዳችሁ ፍትህ ለአክሱም እያላችሁ ጽፋችኋል? አልጻፋችሁም? ላይፍ ላይ ገብታችሁ ፍትህ ለአክሱም ጠይቅልን ብላችሁ አማክራችሁታል? አላማከራችሁትም? እዚህ ጋር ያላችሁ ሰዎች መልሱ። አማክራችሁታል? አላማከራችሁትም? እየዋሻ ነው እየዋሻ አይደለም? መልሱ። ነው አይደለም? ላይፍ ላይ ሲገባ ፍትህ ለአክሱም ጠይቅልን ብላችሁ ጠይቃችሁታል? አልጠየቃችሁትም? አማክራችሁታል? አላማከራችሁትም? ጠይቅልን ብላችሁታል? አላላችሁትም? ብላችሁታል። እሱ ግን ስላልፈለገ ነው። ብለናል እያሉ ነው። እኔ ለዋሽ እችላለሁ። እዚህ ጋር ያለው ህዝብ ግን አይዋሽም። ገብተው ላይፍ ላይ ፍትህ ለአክሱም ጠይቅልን እባክህን እያሉ በተደጋጋሚ ለወራት እየጠየቁት ነበር። ቪዲዮቹ ላይ እየጻፉለት ነበር። ያ ሁሉ ኮሜንት፣ ያ ሁሉ ቪዲዮ አላየውም። አሁን ላይ ግን ሌላ ነገር ሲነሳ አየው። አሁን ታየው። ከዚህ በፊት ግን ሲጠይቁ አልታየውም። እሺ እንስማ። እስካሁን ድረስ ግን ፍትህ ለአክሱም እየጠየቅ አይደለም። ለምን ፍትህ ለአክሱም እንድጠይቅ በአግባብ ለምን አልለምናችሁኝም? አልተለማመጣችሁኝም? ሰው እኔ እኮ ሰው ልጅ ሲጎዳ ሲበደል መከራ ሲደርስበት ፍትህ ልጠይቅለት ሰው መታችሁ ለእኔ ሙቤ ላይ ንገሩኝ፣ እኔን አሳውቁኝ ማለት አያስፈልግ። ካየው ከሰማው በቂ ነው። በቃ እዛ ጋር ሰው በመሆኑ መከበር አለበት ብዬ ለሰው መብት መከራከር ግዴታ አለብኝ። ከሰው አልጠብቅም። ይሄን አርግ እስከሚሉኝ ድረስ ማለት ነው። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ። በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምፅ አልሆኑም። ለአብዛኛው ለአርሲና ሆነዋል። አብዛኛው ድምፅ ሰዎች የምናውቃቸው ሆነዋል። ገባችሁ? አዎ እኛ የምናውቃቸው አብዛኛው ለአክሱም ይጠይቁ አሉ። ግን ያልጠይቁት እኮ አልጠየቁም፣ ዝም ብለዋል። ለዚህም አልጠየቁም፣ ዝም አሉ። ግን እዚህ ጋር ሙስሊም ማህበረሰብ ያነደደው ያ ሁሉ ጊዜ ሲለምኑት ስለነበረ ነው። ሙስሊሙ ተነስቶ ዝም ብሎ አይጮህም፣ አይናደድም። አንፎሎ እናርግ ምናምን ነገር አይሉም። ለምን? ሞክረው ላይፍ ላይ ሲገባ እባክህን ፍትህ ለአክሱም ጠይቅልን፣ እባክህን ቪዲዮቹ ላይ በተለያየ ፎቶ ምናምን እያለቁ ፍትህ ለአክሱም እያሉ በጣም ኢግኖር አደረጋቸው። በቃ አይደለም እንዳልተፈጠሩ ነው ያደረጋቸው። ያ ነገር ደግሞ አበሰጫቸው። ለዛ ነው ለምን ከዚህ በፊት ስትለማመጡኝ ነበር፣ ስትለምኑኝ ነበረ፣ ለባቡል ኸይር ስትለምኑኝ ነበር፣ ለእንትና ስትለምኑኝ ነበር። እንደዛ መለመን እፈልጋለሁ። እዚህ ጋር አይደለም። ለባቡል ኸይር በጎ ስራ ነው። ባቡል ኸይር በር እንዲያገኝ ነው። ገባችሁ? እዛ ጋር ለተቸገሩ፣ እዛ ጋር ደግሞ የሚበላው የሚጠጣው ሙስሊሙም ክርስቲያኑም ነው። ሙስሊሙ ብቻ አይደለም። እና ያን ነገር ነው። እዚህ ጋር ግን አክሱም ላይ እየሆነ ያለው ከባቡል ኸይር ጋር እያያዝ አይደለም። እዛች ጋር ሰው እያለቀ ነው። ሰው እየተደበደበ ነው። መስጂድ እምነታቸውን እንዳያካሄዱ እየተከለከሉ ነው። እንዳይቀበሩ እየተከለከሉ ነው። ይሄ ሁለት የተለያየ ጫማ ነው። አንተ በሰው ጫማ አስተሳሰብ ላስብ የምትል ከሆነ ማለት ነው። አክሱም ማለት ነው። ተረዳችሁ? እኔ በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድን ነው አዶናይ ታርጌት የተደረገው? አያችሁ፣ እዚህ ጋር አሁን ድረስ ፍትህ ለአክሱም እየጠየቅ አይደለም። ስለዚህ አክሱም ላይ እኔ ፍትህ እንደጠይቀላችሁ ከፈለጋችሁ ሌሎቻችሁን ስለምን ሌሎቻችሁ ላይ ወታችሁ ቪዲዮ አልሰራችሁም? ለምን እኔ ላይ ብቻ ሰራችሁ? ሰው እኔን ነው ሙቤን ከወቀሰኝ እናንተ መታችሁ ሙቤ ለምን እንደዚህ አረካችሁኝ? ለምን እንትናን እንደዚህ አላላችሁትም? ለምን እንትናን እንደዚህ አላላችኋትም? ለምን የክሌ እንደዚህ አላላችሁትም? አይደለም የኔ መልስ። ኦኬ
ልክ ናችሁ። እዚህ ጋር አጥፍቻለሁ፣ ይሄ ነገር ማስተካከል አለብኝ፣ ይሄ ስህተቴ ነው፣ ጥፋት አምንቻለሁ፣ ይሄ ነገር ስላላረኩኝ ይቅርታ አድርጉልኝ ብሎ ማህበረሰቡን ጠይቆ ፍትህ ለአክሱም ሙስሊሞች፣ ፍትህ እዛች ጋር አርሲ ላይ በግፍ ለሚገደሉ ወገኖቼ ብዬ ብጠይቅ ነገር ሁሉ ተረሳ። አሁንም ድረስ ፍትህ እየጠየቀ አይደለም። ለምን አልለመናችሁኝም? አልተለማመጣችሁ? ሰውን ለሰው ልጅ እየተበደለ እየተጨኮነ ላለ ሰው ፍትህ ጠይቅ ለማለት ሰውን መለማመጥ ያስፈልጋል? ለምኑኝ። ከዚህ በፊት ለባቡል ኸይር ቪዲዮ ስራ፣ ሌላ ስራ እኔ ወጥቼ ቪዲዮ ሰርቻለሁ። እባክህን ባቡል ኸይር እዛች ጋር እኔ ቦታው ላይ ሂጄ ባቡል ኸይር ሀናን ጋር ሂጄ የምታበላው የምታጠጣውን ያለችበትን ሁኔታ አይቻለሁ። ያለች እዛም ያን ነገር ማይቼ ማገዝ ያለብኝ ነገር በራሴም በብዙም ብዙ ነገር አግዣለሁ። ግን ይሄ ነገር እባክህን አዶንያይ ይሄ ነገር ተባባራት አግዛት ብዬ ቪዲዮ ሰርቻለሁ። ግን በቃ ሁሉም እየወጣ እንደዛ ይለማመጠኝ፣ ሁሉም እየወጣ ቪዲዮ እየሰራ እንደዚህ ተለማመጡኝ። በደንብ ነው የጠየቁ ቪዲዮ ላይ ኮሜንት ላይ ልክ ሌላ ጊዜ ላይፍ ላይ እንደምታስተላልፈው ማለት ነው። አንዋሽ እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ቆይ እዚች ጋር ቆይ አንዴ ጠብቁኝ። ቆይ እዚች ጋር ጠብቁኝ። ኦኬ እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ። አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ እንደ አንድ ወንድም እህትና ወንድሞቼ አማክሮሃል። ላይፍ ላይ ስትገባ መጥተው በተደጋጋሚ እባክህን ወንድማችን ፍትህ ለአክሱም ጠይቅልን፣ እባክህን ከዚህ በፊት መልካም ስራ ነው የምናውቀ አሁንም እያሉ በተደጋጋሚ አማክሮሃል። መዋሸት አያስፈልግም። አማክሮሃል፣ ጠይቀዋል። ላይፍ ስትገባ ኮሜንት ላይ ጽፎልሃል። ቪዲዮዎች ላይ ለወራት እየጻፉልህ ነው። አላማክሮኝ ብለህ አትዋሽ። መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖር? ኦኬ መደረግ ያለበትን ነገር የምታረግ ከሆነ አሁንስ እዚኛው ቪዲዮ ላይ አንድ ወጥቶ እንኳን ፍትህ ለአክሱም ብሎ አልጠየቅም። አሁንም ለምን አልለመናችሁኝም? ለምን አልተለማመጣችሁኝም? የሰው ልጅ ሲበደልና መከራ ሲደርስበት ፍትህ ለመጠየቅ ማንም አንተ መለማመጥ አያስፈልግም። ሰው እስከሆን ድረስ የሰው ልጅ ችግርና መከራ ሊገባ ግድ ይላል ብዬ ነው የማስበው። ምን ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምፅ አልሆኑም። ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው? አሁንም ለምን ሌሎችን አላወቀሳችሁም? እኔን ወቅሳችሁኝ ለምን ሌሎችን አላወቀሳችሁኝም? አሁንም ፍትህ ለአክሱም አይገባቸውም እያለ ነው። እንግዲህ እኔ እንደዛ ነው የማየው። እስካሁን ድረስ የ7 ደቂቃ ምናምን እስካሁን አንድ እንኳን ከምላሱ ተሳስታ እንኳን ፍትህ ለአክሱም ሙስሊሞች ብሎ አላለም። እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ጥላቻ እኮ ቢኖር ኖሮ ይሄ ሁሉ ሙስሊም ፎሎ አያደርገውም ነበር። እንዴት? እኔ አሁን የሚጠሉኝ ሰዎች አሉ። ለምን? በያው በእምነቴም ብዙ ጊዜም እምነቴ ላይ የሆነ ነገር ሲደርስ ወጥቼ ስለምናገር ፊት ለፊት ስለምጋፈጥ ያለውን ነገር እውነት ስለምናገር በጣም የሚጠሉኝ ሰዎች ሊኖሩ ይችላሉ። አሉም እዚህም እያዳመጡኝ ነው። ግን እነሱ ጠሉኝ ብዬ እኔ አልጠላቸውም። ለምን? የራሳቸው ችግር ነው። እኔ ምን ቸገረኝ? ካልደረሱባቸው አይ ዶንት ሃቭ ፕሮብሌም። ቁጭ ብለው እንደፈለገው ይሳደቡ፣ እንደፈለገው ይጩ ይንጫጩ። ለእኔ ምንም የሚጨምርብኝ የሚቀንስብኝ ነገር የለም። የሰው ልጅን ሰው እስከሆነ አከብረዋለሁ። ጠላኝ ብዬ አልጥለውም። መብቱ ነው የፈለገውን መውደድ የፈለገውን መጥላት። ግን ለምን እንደዚህ አላላችሁኝም? ለምን እንደዚህ ለምን የሚለው ነገር እሺ ቁጭ ያለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10-100 ነገር ባንዴ ማስኬድ። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ
አንዳንድ ሉዝ የማደርጋቸው ስራዎች አሉ። ምን አለ አሁን ይሄን ነገር አብዛኛው ሙስሊሞች ወጥተው ወይ አንፎሎ ስላረጉት ወጥተው በሰሩበት ቪዲዮ ብዙ ነገር ሉዝ ማድረጋቸው ነገር አለ። አያችሁ ያስጨነቀው እዛች ጋር ሉዝ ያደረገው ነገር ነው። እዛች ጋር ፍትህ ጠይቅላቸው ስለተባላቸው ሰው ስላልሆነ እዛች ጋር እዚህ ጋር ያስጨነቀው ምንድን ነው? ሉዝ የሚያደርጋቸው ነገር በርካታ ሙስሊሞች ጋር የሚሰራው ቢዝነስ ብዙ ነገር የሚሰራው ነገር አለ። ብዙ ነገር ከነዛ ጋር ያለ ውል አለ። ያን ውል ሊያጣውና ሊቀርበት ይችላል። ስለዚህ የቢዝነስ ጉዳይ ነው እንጂ የፍትህ ጉዳይ አይደለም እያላችሁ ነው። እኔ እንደምረዳው የኔ ነው ቢሆን ኖሮ እኮ አንዴ ፍትህ ለአክሱም ይል ነበር። ስለዚህ ለዚህ ነው ወጥቶም አሁን ይሄን ቪዲዮ የሰራው። ፈልገው አይነት እንትን ውስጥ ይከተኛል ተረዳ። ስለዚህ እኔ የምፈልገው ምንድን ነው ድምፅ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮመንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮም አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። አብዛኛው በእውነት ለመናገር አብዛኛው እየዋሸሁ አይደለም። በሱ ላይ ቪዲዮ የሰሩትን እህትና ወንድሞቻችን ገብታችሁ ይሁ ሁሉም ለአክሱም ቪዲዮ ሰርተዋል፣ ለአርሲም ቪዲዮ ሰርተዋል፣ ሁሉም ሰርተዋል። እኔ ቪዲዮ ሰርቻለሁ ከቀናት በፊት ከአንድም ሁለትም ላይፍ ላይ ገብቼ ራሱ በአርሲ ላይ በክርስቲያን ወገኖቻችን ላይ እየተደረገ ያለው ነገር መቆም አለበት ብዬ ላይፍ ላይ ገብቼ ክርስቲያኑን ሙስሊሙን እያስገባው መልእክቴን አስተላልፌ አላስተላለፍኩም። ቪዲዮ ሰርቻለሁ አልሰራሁም። እንዳንድ ከሬት ሰርቻለሁ አልሰራሁም። መስክሩ እዚህ ያላችሁ ሰዎች ሰርቻለሁ አይደል? አንድ የሙስሊሙን ስም ሳልቀስ አርሲ ላይ ተከስተው እንዲህ ብዬ ግን ከዛ በፊትም አክሱም ላይ ለተደረገው ነገር አክሱም ላይ መቆም አለበት ብዬ መልእክት አስተላልፍ ነበር። አንዱን አይቼ አንዱን አልመረጥኩም። ገባችሁ አይደል? ይሄ ነው ያለው ነገር። አብዛኛው ደግሞ በሱ ላይ ቪዲዮ ሰሩት እህትና ወንድሞቻችን ለአክሱም ቪዲዮ ሰርተዋል፣ ለአርሲም ቪዲዮ ሰርተዋል። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር አድርጓል። እኔ አድርጓል ነው የምለው። አብዛኛው በሱ ላይ ቪዲዮ የሰሩት ሰዎች ገብተው ቪዲዮ ሰርተው መልእክት አስተላልፈዋል፣ ለሁለቱም ለአክሱምም ለአርሲም። ይሄ ውሸት ነው ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ለዚህ ነው እኮ አንተም ሰው ስለሆንክ እንዴት የሰው ስሜት አይሰማህም ብለው ነው። በቃ አንተ ሰው ሆነህ እነዚህ ሁሉ የምታያቸው የተናደሩብህ እህትና ወንድሞች አንተ ሰው ሆነህ እንዴት የሰው ስሜት አይሰማህም? ሰው በመሆኑ ለሰው እንዴት አትጨነቅም? ሰው በመሆኑ ሰው ሲበደል የሁሉ መከራ ሲደርስበት እንዴት እንደዚህ አይነት ነገር እያየ ዝም ትላለህ? እስከ ዛሬ ድረስ ሰው መስለህን ነበረ። በቃ ይሄ ነው መልሱ የመለሱልህ ለአንተ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ። እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምፅ ለመሆን ዝግጁ ነኝ። እኔ አያችሁ፣ ድምፅ ለመሆን ዝግጁ ነኝ። አሁንም ድረስ አክሱም ላይ ለደረሰባቸው እስከዛሬ አልሰማም። አሁን ሰምተዋል። ድምፅ ለመሆን ዝግጁ ነኝ። ስለዚህ መጀመሪያ ለምኑኝ፣ ተለማመጡኝ፣ እንደዚህ ብላችሁ ቪዲዮ ውጡና ስሩ። ከዛ በኋላ ወጥቼ ደግሞ እንደገና ደግሞ መልሳችሁ አንፎሎ ያረጋችሁ ፎሎ አድርጉኝና ወጥቼ ፍትህ ለአክሱም ብዬ ቪዲዮ ሰራለሁ። ቀይ ነው መልዕክት። እስካሁን ድረስ አንዴ እንኳን ፍትህ ለአክሱም ሙስሊሞች አላለም። ሁሌም ዝግጁ ነኝ። እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ። እኔ ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ። እኔ አንድ አዶናይ፣ አንድ ሰው ከሆንክ ዝግጁ ከሆንክ ሙስሊሙን ሰላም ያገሬ ልጆች አይ በቃ አሁን አልኳት። አሁን ሙስሊሙ አንተ ላይ ያለውን አስተያየት እንዲቀይርና እውነት አንድ ሰው ከሆንክ ወጥተህ እንደ አንድ ሰው ፍትህ ለአክሱም ሙስሊሞች ብለህ ቪዲዮ ስራ። ፍትህ ለአክሱም ሙስሊሞች ላይ ለተገደሉት ወገኖቻችን ብለህ ቪዲዮ ስራ። ነገሩን በቀላሉ ታበርደዋለህ።
አሁን ግን የባሰ እያበሳስከውና ወደ መጥፎ መንገድ እንዲሄድ እያደረገው ነው። ስለዚህ አሁን እኔ የምመክርህ እንደ አንድ ወንድም ምክር፣ እኔ እኮ ሙስሊሞችን ማውቃቸዋለሁ በደንብ ስለማውቃቸው ቪዲዮም አልሰራውም አንፎሎ ምናምን ብዬ አልተናገርኩም። ነገሩን እንዲስተካከል ብዙን ያልከው ነገሮች እንዳይበላሽብህ የምትፈልግ ከሆነ ቪዲዮ ሰርተህ አንድ ቪዲዮ የ10 ሰከንድ ፍትህ ለአክሱም ሙስሊሞች፣ ፍትህ በአርሲ ላይ ለሚደርሰው በደል ይህን ነገር አወግዛለሁ፣ እንደ አንድ ሰው እቃወማለሁ ብለህ ቪዲዮ ስራ። 10 ሰከንድ በቂ ናት። ብዙ ነገር ማስተካከል ትችላለህ። ይሄ ነው በእኔ በኩል ጨርሻለሁ። እናንተን ደግሞ የምትሉትን እንስማ። እስካሁን ድረስ በትዕግስት ቁጭ ብላችሁ ስትዳምጡኝ የነበረው ለምን እኛ ያለ መረጃ አናወራም? እሺ ቤተሰብ፣ ያለ መረጃ ዝም ብለን አናወራም፣ ብዙ አንቀደድም፣ በመረጃ ነው። አሁን አይታችኋል። እናንተ ደግሞ እስኪ ማህበረሰብ ውስጥ በዚህ ነገር ላይ ምን ይላል እህትና ወንድሞች የሚለው ትሰማላችሁ። እኔ የራሴን ሀሳብ አስተላልፌያለሁ። የራሴ የግል የሙቢ ሀሳብ ነው። የሌላውን ደግሞ እንሰማለን። ስለዚህ ለመስማት ምን ያስፈልገናል? እችኛዋ ነገር ታስፈልገናለች ማለት ነው። እችኛዋ ነገር ጆሮአችን ላይ እንደቅላትና ሎርዝ ኤንድ ጀንትልመን ዌልካም ቱ ማይ ላይቭ ስትሪም ኤቭሪባዲ። ጠይብ አሁን ማን እናስገባ? እስኪ አንድ ወንድ እናስገባ ዛሬ። አንድ ወንድ በወንድ ሁሌ ሴት ነው እንዳትሉ፣ እስኪ በአንድ ወንድ እንጀምረው። ጠይብ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን ሙቤ፣ እንዴት ነህ? ደህና ነህ? አህለን ወሰህለን ሐቢቢ፣ አማን ነው? ማሻአላህ አልሐምዱሊላህ። አማን ነው አልሐምዱሊላህ። እንዴት ነህ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። እያዳመጥኩህ ነበረ። ማሻአላህ። እሺ ምን ትላለህ በዚህ ጉዳይ ላይ? የራሴን እይታ ነው የምናገረው። ምን አለ መሰለህ፣ አሁን የልጁ ጉዳይ አሁን ይሄ የአዶናይ ጉዳይ የሙስሊሙ አጀንዳ ሊሆን አይገባም፣ እንደኔ አስተሳሰብ ማለት ነው። እኛ ድምፅ የሚያሰማልን ሰው አልጠፋም፣ የሚሰማን ሰው ነው እንጂ የጠፋው። ገባ? የሚሰማን ሰው ነው እንጂ የጠፋው፣ ድምፅ የሚያሰማልን ሰው አላጣንም። በነገራችን ላይ ልጁን ያፈመሰውም ጂጂ ጥሩ ስለ ምግባር አይደለም መጀመሪያ የሚያፈመሰው። ፎሎ የሚያደረግነው አሁን ባቡል ከይር ላይ ባደረገው ነገር ነው እንጂ ከዛ በፊትም አድርጌ አላረኩትም፣ አሁንም አላነሳም አለ። ፎሎ ማንስታቱ ለሱ ምንድን ነው ትርጉሙ? ለሙስሊሙ ምን መፍትሄ ያመጣል? ፎሎ ማንሳቱ እሱ ድምፅ ስለሆነሰ ለሙስሊሙ መፍትሄ ይሆናል ወይ? እሱ ቢሆንስ መፍትሄ ይመጣል ወይ? መፍትሄ የሚመጣው የኛ ዋህዳንያ ላይ አንዱ ሆኖ ስርዓት ማስያዝ ነው። ገባ? እኛ እኮ እፎይ ረሱል አለይሂ ሰላቱ ወሰላም ላይ የሆነ ነገር ተናገረ ብለን ስንቃጠል ስንናደድ ሌላ የሙስሊሙ እፎይ ይመጣል። በሌላ በኩል አይታችኋል። አንድ ሊባኖስ ነው የት ነው የምትኖር ልጅ። አሁን ይኸውልህ ሀቢቢ፣ አሁን ከአጀንዳችን አንወጣ። አሁን የምንናገረው በዚህ ጉዳይ ነው። በዚህ ላይ ጉዳይ ቶሎ መልእክት አስተላለፍ። አሁን የሌላውን ከጨመርን ሁሉም እየመጣ እንትን ይላል። ስለዚህ በዚህ ጉዳይ ላይ ያለን ሀሳብ ምን ትላለህ የሚለውን አስተላለፍ። ለምን በጣም ብዙ መግባት ስለሚፈልግ ሌሎቹንም እድል እንሰጣቸው። አጠር እያደረግ ቶሎ አጥር አድርጌ የማወራው ማለት ነው። ፎሎ ማንሳቱም ሆነ ማድረጉ መጀመሪያ ማድረግ ለምንድን ነው? አሁን ማንሳቱ ለእኛ መፍትሄ አይሆንም። መፍትሄ የሚሆነን እኛ አንድ ሆነን ብቻ የህግ አካላቶች እንዲሰሙና በዚህ ጉዳይ ላይ እርምጃ እንዲወስዱ ማድረግ እንጂ ፎሎ ማድረጉ ማንሳቱም ለእኛ መፍትሄ አይመጣም። የሚሰማን ነው እንጂ ያጣ ነው። ድምፅ የሚያሰማልን አላጣንም ነው ባጭሩ። ዘጋ ማለት ነው። ባረከላሁ ፊክ ጀዛክላ ኸይር። ቶሎ ቶሎ እያላችሁ እንደዚህ አጠራጠር እያላችሁ ሹክራን ሀቢቢ ጀዛክላ ኸይር። ወንድማችን ሀሰን ቀጣይ አሊያ ቶሎ ቶሎ በሉ። ለምን ብዙ ሰዎች መልእክት መስላላችሁ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ይሄ ጉዳይ አምልጦት አይደለም። እሱ አክሱም ጽዮን በየጊዜው ነው የሚመላለሰው። የሚያውቀው ሰው ያውቀዋል። አክሱም ጽዮን ማለት እዛ አክሱም ያለበት ቦታ ነው የሚሄደው። ሁሉ ጊዜ ሄደ። ይሄ ጉዳይ አምልጦት አይደለም። እሱም ከሱም ሌሎችም ብዙ ሰዎች አሉ ድምፅ ያልሆኑ። እኛ እሱ ላይ እንደተጠበቀው ስላልተገኘ ነው የሰው ሆይታ የተፈጠረው በዚህ ሰዓት። ስለዚህ አላሁ ሙስተዓን ድምፅ ሆነም አልሆነም እኛ ፍትህ ከአላህ ነው የምንጠብቀው። አላህ ለሁሉም ቦታ ሰላም ይስጥ። በዚህ በቃኛል ነው። እሺ ማሻአላህ ጀዛኪላ ኸይር። ወንድማችን ኡስታዝ መሐመድ ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ተፈضل።
وعليكم السلام ورحمة الله وبركاته يا جماعة الخير እንዴት ናችሁ? ሙቤ ሰላም ነው? አልሐምዱሊላህ አማን ነው። ባረከላሁ ፊክ አኺ ተፈضل። አልሐምዱሊላህ ኸይር ኢንሻአላህ ጥሩ ነገር ነው። ሙቤው በየጊዜ የሚፈጠሩ አጀንዳዎችን እንደዚህ ህዝቡን የማንቃት ስራ መስራት ራሱ ትልቅነት ነው። ማሻአላህ በነገራችን ላይ ይህ ጉዳይ ሁላችንም መፈመስ የሌለባቸውን ሰዎች አፈምሰን መጨረሻ ላይ ወደ አዘቅት የሄዱ ሰዎች ብዙ አይተናል። እንደ ምሳሌ ይሄ ምርጡ አልቃሽ ነው። እንደኔ ምርጡ አልቃሽ ብዬ ነው የማየው። ምክንያቱም አክሱም እንግዲህ እሱ የትግራይ ተወላጅ ነው እኔ እስከማውቀው ድረስ። እዛ ያሉ ተወላጅ እህትና ወንድሞቹ ኒቃብና የተለያዩ የሆኑ ከትምህርት ገበታ ላይ ተባረው ሶላታቸውን መስገድ ሳይችሉ ይህንን ዝም ብሎ አፍኖ አስቀምጦ ዛሬ ላይ እንደዚህ አይነት ነገር ሲከሰት መናገሩ ይሄ ምርጡ አልቃሽነት ነው ብዬ ነው እንትን የምለው። ምክንያቱም እኛ ሙስሊሞች እንደሚታወቀው ከተበዳይ ጎን እንድንቆም ታዘናል። ለዛም ሲባል አሩሲ ላይ የሞቱ ክርስቲያኖችን ድምፅ ስንሆን ነበረ። አይገባም፣ ሊገድሉ አይገባቸውም፣ በእምነታቸው ከተወለዱበት አካባቢ መፈናቀል የለባቸውም፣ ቤተክርስቲያንን መቃጠል የለበትም፣ ስህተት ነው፣ አግባብ ያልሆነ ጉዳይ ነው እያል እንደ አጠቃላይ ሙስሊሙ በማለት ደረጃ ላይ በጣም ሲያወግዝና ለነሱ ፍትህ እንዲመጣ ጥያቄ ሲያቀርብ ነበረ። እንደ ሰውኛ ማንኛችንም ሁላችንም በየትኛውም ቦታ ላይ ችግር ሲፈጠር ችግሩን ካላወገዝንና እንደዚህ አይነት ባለጌዎች ወይም ደግሞ ጋጠወጥ ስራ የሚፈጽሙ ሰዎችን ተው ብለን እጃቸውን ይዘን ካላስቆምናቸው ነገ ጧት እኛ ላይ ከነገ ወዲያ ሌላ ቦታ እንደማይመጣ ምንም ዋስትና ስለሌለን ሁላችንም ይሄን ነገር ማውገዝ ነው ያለብን የነበር። እሱ ግን ምርጡ አልቃሽ ነው። እንደዚህ አይነት ሰዎችን መከተልም ሆነ ከነሱ ጋር ስርስር መሄድ አግባብ ነው ብዬ አላስብም። ሲጀመር ጥሩ ውሳኔ ነው ሙስሊሞች ሲያደርጉ የነበሩት። አንፎሎ አድርጎ እንደዚህ አይነት ሰዎችን መራቅ አስፈላጊ ነው ብዬ ነው የማስበው፣ እንደኔ ማለት ነው። ይሄም የኔ ሀሳብ ነው። ባረከላሁ ፊኩም። ያው የራሴን የግል አስተያየት ነው የሰጠሁት። ቀጥሉ ሐባይብ፣ እናመሰግናለን። ጀዛከላህ ኸይር ሙቤ። እኛም እናመሰግናለን። ወያክ ባረከላሁ ፊክ። እሺ ቀጣይ ሪም ነው የሚለው። ሰላም አለይኩም። አልሐምዱሊላህ። ማን ነው? ድምፅሽን ትንሽ ከፍ አድርጊው። አልሐምዱሊላህ። አይ ያው በምታወሩት ነገሮች ወላሂ በጣም ልብ ይሰብራል። አላህ ነስሩን ኡማ ሁሉ አላህ ነስሩን ይደግስልን፣ ያምጣልን፣ ቅርብ ያድርግልን እና ሲለይም በተፈጠረው እንደ እስላም ኡስታዛችን ተናግረዋል። የሚሰማን ነገር አለ እንደ ሰው ወላሂ ያሳዝናል። ሁላችንም አዝነናል። ግን እሱ እኔ ከዚህ በፊት ስከታተል ስለነበረ ነው እና ወላሂ ይሄ ቀን ሳይመጣ ሜንሽን እንኳን ለሱ ለዴና ፔጅ ራሱ ፕሊስ እያሉ ብዙዎቹ ሲሰሩ አይቼ ነበረ እና እሱን እንኳን አልፈው ማለት ነው። ለምን ያው ተጽዕኖ ፈጣሪ ናቸው ሚዲያ ላይ ምናምን ተብሎ ስለተገመተ ነው እንጂ ሌላ እኮ ነገር ኖሮት አይደለም። የተሻለ ለምን መጅሊሱ እንደዚህ አድርግም ለከሌ አይ ነው ይሄ የሁላችንም ኃላፊነት ነው። ግን እዛ ድረስ እነሱ ያው ሶሻል ሚዲያ ላይ ተጽዕኖ ይፈጥራሉ፣ ይሰማሉ ምናምን እና አሁን ትንሽ ልቤን ወላሂ የሰበረው ምንድን ነው ታውቃለህ ወይ? ሂድ እና የባቡል ኸይርን አንፎሎ ምናምን ሙስሊም እኮ ስለሆኑ አይደለም። ሀናንም ብትሆን ሁሉም ሃይማኖቶች የሚመገቡበት ቤት ነው። ገባ? ይሄ እንትን እኔ እውነት ለመናገር እዛ ቦታ ላይ ቦታው ላይ ድረስ ሂጄ ያለው ቦታው ላይ ሂጄ ከአመታት በፊት እኔ ልንገራችሁ፣ ከአመት በፊት ሂጄ ቦታው ላይ እዛ ቦታ ላይ ያለው ሙስሊም አይደለም ክርስቲያኑ ሙስሊም ሁለት እዛ ቦታ ላይ ያለው ከአመት በፊት ክርስቲያኑ ሙስሊም ሁለት አድርገው ኔትወርካችሁን አስተካክሉና አስገባችኋል። እዛ ቦታ ላይ ያለው ሙስሊሙ ብቻ አይደለም። እውነት ለመናገር እያንዳንዱ እዛ ምግብ ለሚሰጠው እኔ በሰፊው ቪዲዮ ሰርቼ ዩቱብ ላይ ለቅቄያለሁ። ገብታችሁ ማየት ትችላላችሁ። መታወቂያቸውን አይቻለሁ። ከነ መታወቂያቸውን ያነሳሁት ሙስሊምም ክርስቲያንም የተለያዩ እምነት የሚከተሉ ሰዎች ነው እዛች ጋ ያሉት እና ለሁሉንም የምታበላው የምታጠጣው ነው ያለችው በነገራችን ላይ ይ እሺ፣ ቀጥ ያፉ በይ እና ይህ ነገር ደግሞ እንዴት ታይቶ ነው ሰው እንዴት ነው አንደርስታንድ ማድረግ የከበደው? በቃ ሁሉም ሃይማኖት እኩል ነው። ኢትዮጵያ አልሐምዱሊላህ ያክል ጥላቻ መኖር የለም። እሱም ቢሆን ቅድም የሰራውን ቪዲዮ አይቻለሁ።
እውነትን ነው የተናገርከው ነገር ኦፍኮርስ ትክክል ነው። ግን በቃ ሶሪ እንደዚህ ነው እኔም እንደዚህ ማለት ነበረብኝ ብሎ እኮ መተው ይችላል። ባጭሩ የአንድ ሰከንድ ሶሪ በቃ አላየሁትም፣ አሁን ያየሁት እናንተንም እንደዚህ በቃ አለቀ ነገሩ። አሁን ግን በአሽሙር አንድ ቪዲዮ እኮ ብቻ አይደለም 2 ቪዲዮ ነው። ምንም መጥፎ ልጅ ነው ይሄ እንደዚህ አላረገም እያልን እኮ አይደለም። አሁንም በቃ ባለው ነገር ሰርቷል። ቴንኪዩ እሱን አሁንም ሁሉም አመስጋኝ ነን እኛ አልሐምዱሊላህ። እሱን እንትን ለማለት ቻሌንጁ ምንም የተጀመረ ሰው ሆዲ ብሷል። በቃ እንደ ሰው ማለት ነው። በቃ ለምን እና አሁን ነው የደረሰኝ እንደዚህ ብትሉ ምናምን አይባልም። በቃ እንኳን እሱ ሌላም ፔጅን እንኳን ወላሂ በእንግሊዝኛ ላይ የሰሩ ልጆች አሉ ሌላም ፔጅ ፕሊዝ ምናምን ላይ እየተባለ ማለት ነው። እና ብቻ ለሁላችንም አሁን አንቺ አሁን እሱ እንደሚለው ይሄ ነገር እውነት ነው ማለት እስከ ዛሬ ድረስ በአግባብ አልጠየቃችሁኝም፣ ለእኔ ያልነገራችሁኝም፣ ና እስኪ አብረን እንስራ እባክህን ፍትህ ጠይቅልኝ አላላችሁኝም እያለ ነው። የአክሱም ጉዳይ አሁን አይደለም ከወራት በፊት ነው። ይሄ ነገር እውነት ነው ብለሽ ታስቢያለሽ? ሂዳችሁ እናንተ የሰራው ቪዲዮ ላይ አንቺ ኮሜንት አልጻፍሽም? እንደ አንድ ግለሰብ እኔ ወላሂ ኮሜንት ምናምን አልጽፍም። የሚገርም ዝም ብዬ አልፋለሁ። ግን በቃ ኮሜንት መጻፍ እኔ ቲክታክ ላይ ምናምን ተሳታፊ ምናምን አይደለም። ግን አዳምጣለሁ፣ ማዳምጠውን የማይሆን አልፋለሁ። ማይሆን ኮሜንቶችን በብዛት ስለሚጻፉ ጀስት በቃ ሆዴን ነው እንትን የሚልና የአላህ ቤት አንዱ እያረኩ ነው የምወጣ ብዙን አልፈዋለሁ ምናምን። ግን ትክክል አይደለም እሱ ሲጀመር የተናገረው ንግግር ምን ነው ትክክል እንዴ? ኢቨን አሁን እኮ ነው ይሄ እኮ ነገር ከትላንት ወዲያ ነው። ከዚህ በፊት እኮ ተነግሮታል እሱ እንዴ ማውጣት እኮ ይቻላል። ብዙ እህቶች ወላሂ ብዙ ወንድሞች በእንግሊዝኛ ሁላ አልኩ ሌላም ፔጅን ሁላ እስከጠየቅ በዛ ሰዓት እንግዲህ እና ዱባይ ራሱ አልነበርም ዱባይ ነበርኩኝ እና ብዙም አይመልስልኝ ምናምን ለእኛ ጉዳይ ሳይሆን ያው አሁን በተፈጠረው ነገር ብዙም ስለማላይ ነው ምናምን ገና እዚህ ያለ ነው ልጆች በጣም ታክሲ ያደርጉት የነበረው እና በዛ ሰዓት ምንም ማለት አልነበረም። ኦኬ ነው እንዴ እንዲ በቃ እንደ ሰው ማለት ነው። ማንም ዜጋችን ምንም እንዲሆን አንፈልግም። እኛ በቃ ሰላምን ነው የምንፈልገው፣ ሰላምን መስበክ ነው። ትንሽ እዚህ ቲክታክ ላይ የሚሳተፉ ሰዎች ምናምን ስላሉ እንደው ድምጻቸው ይወጣል በማለት ነው እንጂ ማንም አልተኛም። መጅሊሱም አልተኛም። ኡስታዞቻችንም አልሐምዱሊላህ ከአፋቸው ማምጣት ይችላሉ። ጥሩ ነገር የሚናገሩ ናቸው፣ የሚሰብኩ ናቸው። ዲናችን አያዝማ። ደፍሮ ለመናገርም ሰውን ቀና ብለንም ለማየት ዲናችን አያዝም። ስለዚህ ሁሉም ይናገራል። ኢንሻአላህ አላህ ለሁሉም መስሩ ቅርብ ነው፣ ደግሞ ይመጣል ኢንሻአላህ። ግን ለእሱ ትዝብት ነው፣ ትዝብት ነው። ኢንሻአላህ ለሁሉም ሂዳያውን ይስጠው። ሙቤ አሰላሙ አለይኩም። ወአለይኩም ሰላም። ጀዛኪላህ ኸይር እህቴ፣ አላህ ይጠብቅሽ። ሹክራን። ጠይብ አሁን ደግሞ እስኪ ያው ደግሞ እዚህ ጋር ሙስሊሞችን ብቻ እያስገባ ነው ምናምን እንዳትሉ፣ እንዳትተለቃቅሱ። እኔ ለሁሉም ፍትሀይ ነኝ፣ ለሙስሊሙም ሌላ እምነት ተከታይም ሁሉም እምነት አከባሪ ነኝ። የሰውን እምነት አከብራለሁ። እምነቴም እንዲከበርልኝ ነው የምፈልገው። በቃ አለቀ። ቲጂ እንዴት ዋልሽ? ሰላም ነው? ያው ስራ ላይ ከሆንሽ ይቅርታ። እስኪ አንቺስ በዚህ ጉዳይ ላይ ምን ትያለሽ? ይሰማል ቲጂ? ኦኬ ቲጂ ይሰማሻል ወይ? ላሳልፈሽ እና ለሌላ ሰው ልስጠድል። ጠይብ ኦኬ እሺ። ቲጂ ስራ ላይ ናት መሰለኝ። ኦኬ ሰላም አለይኩም ኡስታዝ ባህሩ። ሰላም አለይኩም። ይሰማል ጀማው? ከኔ ነው ወይ ከነሱ ነው? እየሰሙኝ አይደል እንዴ? ሰላም አለይኩም። እሺ እስኪ ሌላቸው እናስገብ። እሺ ቲጂ አብሽሪ፣ ሲመችሽ አውሪ አውራ ውስጥ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኔትወርክ ይዞታል ኡስታዝ ባህሩ። ሚዩት ነህ ኡስታዝ። ኡስታዝ ይሰማሃል? ኔትወርክ ነው ያው እንግዲህ ይሰማሃል? ኦኬ ኔትወርክ ነው። እስኪ ሌላ ማን አለ? ረጀብ ሰላም አለይኩም። ወአለይኩም ሰላም ሙቤ
አማን ነው። አልሐምዱሊላህ። እንዴት ነህ? አላለ ስለሰጣኝ እድል ቴንኪዩ ዌልካም። ተፈضل። ያነሳው ሀሳብ ላይ ያው ብዙ ከስር ሊገቡ እየፈለጉ ያሉ ወንድሞች ስላሉ ባጭሩ ሀሳብ ለመስጠት እፈልጋለሁ። እሺ መርሐባ። ያው አንተ ሪአክት ለማድረግ የፈለክበት መንገድ እኔ በጣም ጀዛከላ ለማለት እፈልጋለሁ። ለምን እሱ ሪአክት የመለሰበት መንገድ ነው አንተ ሪአክት እንድታደርግ ያደረገ። እኔ የተረዳሁት ያ ነው። ምክንያቱም እሱ በጣም አሁን እያደረገ ያለው እንቅስቃሴ እንደ አንድ ተራ ግለሰብ መታየት ያለበት አይመስለኝም። በጣም ተጽዕኖ ፈጣሪ ነው። በርካታ ሚሊዮን ሰዎች የሚከተሉት ነው እና እሱ ድምፅ እየሆነ ያለበት መንገድ ቫሉ ልንሰጠው ይገባል ብዬ አስባለሁ። እንደ ሙስሊም ማህበረሰብ ውለታ የሚክድ ሰው አይደለንም እኛ። ብዙ ተመስግነዋል በሙስሊሙ ማህበረሰብ ከዚህ በፊት በባቡል ኸይር ባደረጋቸው ስራዎች። አሁንም እያደረገ ባለው እንቅስቃሴ ማንም የእሱን ክሬዲት የሚነፍክ ሆን ተብሎ እሱን ለማሸማቀቅ ይሄ ሀሳብ እየተነሳ አድርጎ ሪአክት ያደረገበት መንገድ እኔ አልተመቸኝም ሀቁን ለመናገር። ለምን ቀጥታ ዳይሬክት እየተጠየቀ ያለው ለምንድን ነው ድምፅ መሆን ያልቻልከው የሚል ጥያቄ ነው። አንደኛ እሱ ራሱ ስለ አርሲ ሪአክት ያደረገበት መንገድ እስካሁን ስላላየው ይቅርታ ይደረግልኝ በሚል ለአርሲ ድምፅ መሆን ችለዋል። ይሄን ከማንም በፊት ደግሞ የሙስሊሙ ማህበረሰብ በአርሲ ላይ እየተደረገ ያለውን ግፍ ከሙስሊሙ ማህበረሰብ ቅድሚያ ማንም ሰው ያወገዘ የለም በኢትዮጵያ ማህበረሰብ ደረጃ ማለት ነው። ስለዚህ ኦኬ አላየሁትምና በኋላ ነው ስክሮል ሳደርግ ብዙ ጊዜ የማያቸው የኔ አልጎሪዝም ስለማያሳየኝ በኋላ ነው ያየሁት በሚል የአርሲን ሪአክት አደረገ። የሙስሊሙ በአክሱም ላይ እየተደረገ ያለውን ግፍና በደል ግን አላየሁትም የሚለው ነገር ትንሽ በጣም የሚያሳፍር ነው። አላየሁትም የሚለው ነገር አይሰራም። ኦኬ አላየውም ጀስት ኦኬ በኋላ አይቶታል፣ ሰምቶታል። ከደረሰው ደግሞ አውቶማቲካሊ ሌላ ነገር አይደለም ሙስሊሙ እያቀረበ ያለው ኢሹ ማለት ነው። በዛው አንደበቱ ያን ሪአክት እያደረገ ባለበት ፔጅ ላይ ሶሪ ይሄን ነገር እስካሁን ድረስ ባለማድረግ ባለማየቴ ብሎ ለአክሱም ድምፅ ሆኖ ማለፍ ሲቻል መጨረሻ ላይ አሁን እያደረገ ያለበት መንገድ በራሱ አድበስብሶ ነገሩ ወደ ሌላ ምክንያት ነው እየወሰደ ያለው። ያን ነገር እሱን ለምንድን ነው ድምፅ ያልሆናችሁት ብሎ የሙስሊሙ ማህበረሰብ እሱ ላይ እያነሳ ያለውን ኢሹ ወደ ሌላ ነገር ነው ሺፍት እያደረገ ያለው። እኔ የሚመስለኝ አንድ ነገር ነው። የአክሱም እየተነሳ ያለውን ግፍ እኔ ድምፅ በሆናቸው ሌሎቹ ይንጫጫሉ። ለምን ድምፅ ለአክሱም ማህበረሰብ ድምፅ ለምን ወንክ ተብዬ ድጋሚ ሌላ ጩኸት ይመጣብኛል የሚል ነገር ነው እያስጨነቀ ያለው ነው የሚመስለኝ እንጂ። አዎ አሁን እዚህ ጋር አንድ ትክክል ፖይንት አምጥታል። ለምን ያን ነገር ቢያደርግ ምን ይከሰትበታል? ልክ ጆን ዳንኤል ላይ እንደሆነ ይሆናል። ጆን ዳንኤል አሁን ፍትህ ለአክሱም ሙስሊሞች በለው የሰራውን ቪዲዮ አትፍተውበታል። ያለ መስረጃ እናወራም። ራሱ ወጥቶ ይኸው ለአክሱም ፍትህ ሙስሊሞች ብዬ ስለሰራው ገብቶ ቪዲዮን አትፍተውብኛል ብሎ ቪዲዮ ወጥቶ ሰርቷል። ይኸው ራሱ የሰራው ጆን ዳንኤል አለው አካውንቱ ላይ ሪፖርት ያደርጉበታል። ስለዚህ እኔ እውነቱ መናገር እኮ ነው። ለፍትህ ለአክሱም ሙስሊሞች ብዬ ከጠየቅኩኝ እንዳለ ይነሱብኝና ችግር ይፈጠራል። ስለዚህ እነዚህ ሰዎች ፍትህ አልጠየቅም። ፖይንቱ ለምን ጆን ዳንኤል ላይ ይሄ ነገር ተደረገ? አለቀ። እኛ መንቃት ያለብን ማሰብ ያለብን ከበስተጀርባ ያለው ኢንቴንሽን ለዛ ነው። አሁን አድበስብሶ ምክንያቱን መደርደር አይጠቅምም። እውነትና እንትን እያደር ይወጣል ነው እና ሁሉም ሰው ማሰብ ያለበት ሙስሊም ማንን ነው ማፈመስ ያለብኝ? አሁንም እኮ ይሄ ነገር እየተባለ ያለው ፖላይትሊ አንተ ደርሶሃል እና ይሄን ድምፅ ሆነን ነው። ሌላ ነገር እኮ አይደለም እየተባለ ያለው። ጀስት አሁንም አንተ በጣም መልካም የሆነ መልዕክት ነው ያስተላለፍክ ያለው። አሁንም በቀጣይም ቢሆን ጀስት ሌላ ነገር አይደለም። እንደ ማንኛውም እንትን እዛ ቦታ ላይ ያለው የፍትህ መበደል ወጥቶ በይፋ ጀስት ይቅርታ ጠይቆ ድምፅ ሊሆነን ይገባል የሚል አጭር የሆነ መልዕክት ለሱ እየተላለፈ ያለው። ከዛ ውጪ ግን ያለ ሌላ ነገር ያልበላንም ቦታ እያከህ ሌላ ምክንያት እየደረደርን ያለን ወንድም እህቶች ቆም ብለን ማሰብ አለብን ብዬ አስባለሁ። ለምንድን ነው እሱ ድምፅ ሊሆን ያልፈለገው? ለምንድን ነው ድምፅ ሊሆን ያልፈለገው የሚለውን ነገር እኔ ሁሉም ሙስሊም ይሄን አልደረሰኝም ስላልደረሰኝ ነው ማንም አልነገረውም አላደረሰውም የሚል እንዴት እንደዚህ የሚታሰበው? ይሄ እኮ ዓለም እያወቀ ስንቶቹ ቪዲዮ የሰሩበት
በአደባባይ ተወጥቶ በመቶዎች በሺዎች የሚቆጠሩ ቪዲዮ እየተሰራ ባለበት አልሰማም አልደረሰኝም የሚል እኔ ውሃ የማይቋጥር ምክንያት ማቅረቡ እኔ በጣም አፍሬ ያለው። ሙስሊሙ ደግሞ ለሱ ያለው ሪስፔክት አብዛኛው የሱ ፎሎወሮች ተከታዮች ሙስሊሞች እንደሆኑ በደንብ እሱም ጭምር ያውቀዋል። ይሄ በቀጣይ ታስቦበት ዋናው ይሄ ዘመቻ ይሄ አሁን አንተ ሙቤ እንተ ቤት ላይ ያቀረብኮ እሱ አንፎሎ መደረግ አለበት የሚል ቻሌንጅ አይደለም እኮ እየተባለ ያለው። እኔ እኮ አይ ቪዲዮ መስራት እኮ ይችላል። በነገራችን ላይ እኔ ቪዲዮ በሰራ እኔና ስንት ሰው ሚሊዮን ሰው የሚከተለኝ እነዚህ ሁሉ የሚከተሉኝ ሰዎች እኮ አንዴ ባዛቸው ብዙ ነገር ይሰራሉ። ታውቃለህ ከዚህ በፊትም ሌላ ነገርም ሰርተናል። ብዙ ነገር እዚች ጋር ወተን ማነጀብ አያስፈልግም። ስለዚህ ለማነጀቡ አይደለም ይሄን እንደዚህ ለማለት ፈልጌ አይደለም። ብዙ ነገር መስራት እንችላለን እኛ የምንፈልግ ግን ያ ነገር አይደለም። አንድ እድል ለሰው ልጅ ይሰጠው። የሰው ልጅ ሊሳሰት ይችላል፣ ሊያስብ ይችላል። እኔም እኮ አጠፋለሁ፣ ሰው ነኝ፣ እሳሰታለሁ። ግን እህትና ወንድሞቼ ወጥተው ብዙ ጊዜ አጥፍቻለሁ፣ ተሳስቻለሁ፣ ቪዲዮ ሰርተውብኛል። ሙቤ ይሄን ነገር ትክክል አይደለም፣ ኦኬ ይቅርታ አድርጉልኝ፣ አጥፍቻለሁ ብዬ ቪዲዮም ሰርቼ ወጥቼን በላይ ያስተላልፋለሁ። ይቅርታ ማለት የሰው ልጅን ከፍ ያደርገዋል እንጂ ዝቅ ያደርገው። ለምን ሙቤ ተለማመጣችሁ? ለምን አትለማመኙ? አለንም መለማመጥ ያስፈልጋል። ፕላስ ደግሞ በንግግሩ ላይ ምን ብሏል መሰለ? እኔ ይሄን ነገር ለምን አሰባችሁ ብዬ አላስብም። በእናንተ ጫማ ውስጥ ሆኜ ይሄን ነገር ለምንድን ነው እንደዚህ ያሰባችሁት ብዬ አላስብም። ዛት ሚንስ ጀስ ይሄ ፊሊንጉ ትክክለኛ ፊሊንግ ነው። እናንተ ጋር የተሰማው ፊሊንግ ለምን ድምፅ አልሆናችሁኝም ብላችሁ ማሰባችሁ ትክክል ነው ብሎ እሱን ኮንፊርም አድርጓል። ግን እሱን ተከትሎ ያቀረበው ምክንያት ነው ትክክለኛ ያልሆነ ምክንያት። አሁንም ድምፅ ብሆን በጆን ዳንኤል ላይ የተከሰተው ነገር እኔ ጋር ይከሰታል የሚል ነገር አለ። እኛ እንትና አዶናይ ኖት ኦንሊ ኢትዮጵያ ብቻ ያለው ወርልድ ዋይድ እውቅና እንዲያገኝ የሁሉም አስተዋጽኦ እያደረገ እንዳለ ማሰብ መቻል አለበት። ይሄ ደግሞ መርጠን በማልቀስ የሚሆን ነገር እንዳልሆነ ሊያውቀው ይገባል፣ ሊደርሰው ይገባል። ለምን እኛ እሱ እንዲያድግ ይፈለጋል። ሙስሊሙ ማህበረሰብ በብዙ ነገር ከጎኑ ሆኖ አሳይተዋል። አሁንም ባጭሩ ሌላ ምክንያት ሌላ ተጨማሪ ነገሮች እንዲባባሱ በር መክፈት አያስፈልግና ቀጥታ ወጥቶ ይቅርታ ጠይቆ ባጭሩ ለአክሱም ሙስሊሞች ድምፅ እንዲሆን በእንግሊዝኛም በአማርኛም ድምፅ እንዲሆን እባክህን አድርግ የሚል ወንድማዊ የሆነ መልእክት እኔ ማስተላለፍ ፈልጋለሁ። ኧረ በአማርኛ ይበቃል፣ እንግሊዝኛውን ተው፣ ችግር የለውም። ታንክ ዩ ስለሰጠኝ እድል ሙቤ። ሌሎቹም ያው መናገር ሹክረን ረጀብ አንተ ማድበቅ በጨዋ ደንብ ሀሳብን ስላስቀመጥክልን እናመሰግናለን። ጠይብ ቀጣይ እንግዲህ ኡስታዝ በርሆ አሁንም ኔትወርክ ከሰራ አላውቅም፣ እስከ ከሰራ ሚዩትን አንስና መልእክትን አሰራል። ይሰማሃል ኡስታዝ በርሆ? ኦኬ ቀጥይ ኡክት መሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሙቤ? ሰላም ናችሁ ቤተሰብ? አልሐምዱሊላህ ደህና ነኝ። አንቺ እንዴት ነሽ? አለሁ አልሐምዱሊላህ። እኔ እንጃ ከመጀመሪያ ነበርሽ አልነበርሽ? አዎ አለ። እስኪ አንድ ቀሰቸው አለ። ቀጥል። ግን ሚዩት ነው። ከታች ያለው አይሰሙትም። ለምን እንደሆነ አላውቅም። ይሰማችኋል? ሙቤ ከታች ሌላ ጊዜ ይመጣሉ። ስራ ልገባ ስለሆነ አፎ በእሺ፣ ችግር የለም። ሹክረን ሀቢቢ፣ አላህ ይጠብቅህ። ማሰላም። አሚን አሚን። ከታች ያሉት አይሰሙትም። ሚዩት ነው።